አእምሯቸውን እንዲስቱ አንዳንድ ነገር እንዲሆኑ የሚያደርጉ ነገሮች በሽቶችም ከእግርም ሊመጡ ይችላሉ። በዓለም በፍጻሜዋ ጊዜ የመጡና እንደ ወረርሽኝ የሆኑ ሌላኛው በሽታ በተለያዩ ገዳማት ውስጥና በተለያዩ ሆስፒታል ውስጥ ተኝተው ያሉ እህት ወንድሞቻችን እውነት ታማችኋል የተባሉት በሽታ እውነት ሲሆን ይሆን? ወይስ ደግሞ ከዚህኛው በሽታ ድነው በሰላም ወጥተው ይኖራል ይሆን? ወይስ ደግሞ ሌላኛው መልኩ ሊድኑበት የሚችሉበት አንደኛውና አንዱ መንገድ ምንድን ነው? ለመሆኑ ይህንን የሚያድኑ አባቶች ወይንም ደግሞ የባህል ሕክምና የሚያገለግሉ እግዚአብሔር ጸጋና በረከት ያሳደረባቸው እናትም ሆነ አባቶች በዚህ ሰዓት የት ናቸው? ለምንስ ደግሞ ህዝብን እንዳያገለግሉ ተደበቁ? ይሄኛው የጨነቀውና የተቸገረው ህዝብ ወዴት ነው? ቦታ ሰዎች በተለያየ መንፈስ ስሙን እየቀያየረ ጉልበታችን ላይ የሰራ አካላታችን ላይ አንዳንዶችንም ሸባ ሊያደርግ የሚችል አንዳንዶችንም ደግሞ ነርቭ ነው እያስባለ ሌላ በሽታ እንዲሆኑ እንዲሰናከሉ ቆመው እንዳይሄዱ በእጃቸው ሰርተው እንዳይበሉ ሊያደርግ የሚችሉ መንፈሳዊ ያልሆኑ እርኩስ መንፈስ የተጫነባቸው በሽታዎች ሲኖሩ እዚህ ምኝታ ላይ በመሆን አባታችን በጸሎት አድርገው ከእግዚአብሔር በተሰጣቸው ጸጋ አድርገው ሰዎችን የሚያድኑበት ተኝተው የሚታከሙበት አለሉም ይባላል። ቀጥዬ የማሳያችሁ ይሆናል። እሱ ነው። ከዛ ባሻገር እዚህ ፊት ለፊት የሚታየው ባነር በኦሮሞኛና በአማርኛ ነው የተጻፈው። ስለዚህ ህግና ደንቦች የተገለጹ ናቸው። ስለዚህ የተጻፉ ናቸው። እነሱን አባታችን እንግዲህ የሚያሳዩን ይሆናል ማለት ነው። እንግዲህ አሁን ይሄ ፊት ለፊት የተደረገው ነገር ስለዚህ ነገር የሚገልጽ ይመስለኛል። እስኪ አባታችን ከዚህ ተበክቸሮቹ ላይ እንጀምር። የእጅ ማሽን ነች። የእጅ ማሽን እያንዳንዱ አራት ምልክቶች አራት እቃዎች አሉት በመሃል ላይ እነኚህ የሚያደርጉት አንደኛ የራስ ቅልን ያበጠ ነገር ባጭ ነገሮችን ወይም ነርቭ ነገሮችን የሚያስተካክል ነው። ክብ አለ። ሁለተኛ ደግሞ የእብጠት ያደረ ያበጠ ነገሮች የሚያስተካክል ነው። ያበጠውን ያፈርጥና በሲሪጂ በመርፌ ያበጠውን ነገር ይወስድ እንመጥና እናወጣዋለን ማለት ነው። በሽታ ነው እና ሁለተኛ ደግሞ የውስጥ እግር የነርቫችን ችግር የኋላ ክፍላችንን ነገር የሚያሰናክል ስለሆነ የኋላ ክፍላችንን ነርቫችን ያበላሽን አንደኛው የውስጥ እግር ማስተካከያ ነው። ሁለተኛ ደግሞ ሙሉ ሰውነት የሁለት ጣት ያለው ሙሉ ሰውነትን የደም ስሮች የዛጉ የቆለፉ ነገሮች ካሉ እነሱን የሚያስተካክል ማለት ነው። ያ ያደርጋል። ሁለተኛ ደግሞ ይሄ ነው። ይሄኛው ደግሞ የእግር ማሽን ነው። ከእግር ውስጥ ያለን ወደ ላይ ነርቫችንን የሚያስተካክል። ሁለተኛ የጉልበት ላይ በተፈጥሮ እኛ ሳናውቀው የሚቀመጣልና ጉልበታችን ዋና መገጣጠሚያችን ላይ ያለ መገጣጠሚያኖችን ፓራዛይት የሚያደርገው መገጣጠሚያችን ቁርጥማት መብላት ነገሮችን እየበላ ያንን እንዳይተላለፍ ደማችን የአጥንት ደምን የሚያስተላልፍ አይሆንም። ዝግት ያደርገውና ይበላሻል። ያንን የሚያስተካክል ያንን ቦታውን የሚያስተካክል ነው። ይሄኛው ሙሉ ለሙሉ የቸች አንጓጓችን ላይ ያለውን የሚያስተካክል ነው። በእጃችን ስንረገጥ በኋላ ቪዲዮ ላይ መጨረሻ ላይ እናሳያቸዋለን። ማሽኑ እንደሚሰራ ያን እናሳያቸዋለን። ይሄ ነው። ሁለተኛ ይሄኛው የበሬ ቀንድ ዋግምት የምንነጥቅበት ነው። የጀርባ ህመም የውዝጋታ ነው። በዘመናዊ አለ የዚህ እንደዚህ ዋግምት ጀርባ ላይ ያው የጀርባ ላይ በዘመናዊ በፕላስቲክ በዘመናዊ ማለት ነው። የዚህ ተምሳሌ ነው ወደዚህ የመጣው። ልክ የጀርባ ህመም፣ ዲስክ መንሸራተት፣ ወደ ላይና ወደ ታች ያፈነገጡ ነገሮች ማስተካከያ ናቸው። ይሄ ያለን እዚህ ጋር የማንጀራት ላይ የምታዩት ይሄንም ታውታላችሁ። ይሄን በቪዲዮ ላይ ሲለቀቅ ሁሉ ነገር እንዴት እንደሚያደርግ ምናምን ታያላችሁ። ይሄ ነው ሙሉ ደግሞ ሰውነትን ይሄኛው በብረታ ይሄኛው ነው ሙሉ ለሰውነትን ያለውን ነገር የደም ስሮችን እና የአጥንቶችን ነገር የሚያስተካክል እንደዚህ ያደርጋል ማለት ነው። ፒክቸሮቹ በእነኚህ ይመለከታሉ። የውስጥ እግር የተረከዝ ህመም አለ። ተረከዝ ህመም ይኸውላችሁ ምልክቱ ዝግለያ እዚህ ጋር ተሰበርና እዚህ ጋር ሰባራ አላት። እቺ ተሰበርና የጀርባ የኋላ ክፍላችን ጭንቅላታችን ይዛባና አይምሮ ዝግመት አይምሮ የመርሳት ችግሮች ይመጣሉ የሚያሳይ ምልክት። ሰዎች አእምሯቸውን እንዲስቱ አንዳንድ ነገር እንዲሆኑ የሚያደርጉ ነገሮች በሽቶችም ከጡ ይችላሉ ማለት ነው። ራስ ቅላችንና የኋላ ክፍላችን ራስ ቅላችንና የውስጥ እግራችን ተመሳሳይ ነው። ምንም ነገር አሁን የውስጥ እግራችን ስንነካ የሚሰማን ዝግታችን ላይ ነው። ኋላ ክፍላችን ጭንቅላታችን ነው። ይሄ የነርቭ ሽካክል ማለት ነው። የተረከዝ
እያንዳንዱ የወስንቶቻችን እጃ አንዷ ተተሰበረችና ተተበላ ነው የጭንቅላታችን ነገሮች ይበላሻሉ ማለት ነው። ያንን የሚያስተካክል ነው ይሄ ማለት ነው። ይሄንን እንደዚህ ያስተካክላል። ሁለተኛ እያንዳንዱ ተቀምጠዋል፣ ዝርዝሮቹ እያንዳንዱ ተቀምጠዋል። ሁሉን ማንበብ ትችላላችሁ። ይሄው ማንበብ ትችላላችሁ። ተመልካቾች እንግዲህ ይሄው በደንብኛም በአማርኛም ያሉ ዝርዝሮች ተቀምጠዋል። ይሄው ማንበብ ትችላላችሁ። ቪዲዮዎቹን ተመልከቱ። ስልክ ቁጥራቸው ደግሞ ይሄው ከላይ ያሉ 22570397 0967884654 ናቸው። ስለዚህ ሌላው ደግሞ ይሄ ፊት ለፊት የሚታየው ነው። ይሄ ፊት ለፊት የሚታየው ሰዎች በታመሙ ሰዓት ተኝተው የሚታከሙበት ነው ማለት ነው። አዎ ይሄ ደግሞ የሚያሳየው እዚህ ላይ አሁን መሬት እንዳናረግ ያው ሰራተኛው ዋግምት የሚያነሳው የሚያሸው ሰው ወገቡ ይታመማል። እዛ ጎንበሶ ነው። አሁን እንደዚህ በቁመት ማሸትና ማስተካከል የሚችልበት ነው። ይሄ በቁመት የሚሆነው እዚህ ላይ እያረፉ ተው ይስተካከል። ይሄ አንደኛው የዚህ ስራዎች የሚሰሩበት ነው። ከኋላ ባነሩ ላይ ያሉ ዝርዝሮች በሙሉ ሰዎች እዚህ ጋር ተኝተው ባለሎ ይታሻሉ ማለት ነው። ሁለተኛው ደግሞ ማሽኑና ማሽኖቹ ሁለቱ ማሽኖች መሬት ላይ አሳያቸዋለሁ። ተኝተው የሚታሹበት በዚህ በእጅ ማሽኗ ነው። በእጅ ማሽኗ ተኝተው ይታሻሉ ማለት ነው። ሁለተኛ ደግሞ የእግር ማሽኑ መሬት ላይ አስቀምጦ አሁን እናሳያቸዋለን እንዴት እንደሚሰራ እናሳያቸዋለን። የእጅ ማሽኗን ደግሞ እንፈትናል፣ አሳያቸዋለን። አንድ ልጅ አለች፣ በሷ ላይ እናሳያቸዋለን እንዴት እንደሚሰራ። ምናልባት ግን እንደዚህ ተያይዞ ለከስተመርም ግልጽ እንዲውለት ምናልባት አንዳንድ ሰዎች አብዛኛው ችግሩን ሳያውቁት ነርቭ በሚል በሽታ ብዙዎቻቸው ተጠቅተዋል እና ምናልባት ለዛ ነገር ሊያግዛቸው ይችላል። እንዴ ያግዛል፣ በጣም ያግዛል። ምንድነው ይፈታላቸዋል። ምንድነው አንድ አጥንት ውስጥ እግራችን አንድ አጥንት ተወሰደች። እጃችን ራሱ ይቺ አንድ አጥንት ተበላሸች። የዚህ ጭንቅላታችን ነርቭ የዚህ ክፍላችን የእጃችን የዚህ ክፍል ስለሆነ ሁለተኛ ደግሞ የውስጥ እግራችን የተረከዛ ጨምሮ የውስጥ እግራችን ደግሞ የኋላ ክፍላችን የኋላ ክፍል ደግሞ ዋና ነርቭ የሚሸከመው። ስለዚህ ነርቭ እንዳለባቸው ያወቁ ሰዎች እዚህ መጥተው የአባቶችን ማግኘት ይችላሉ ማለት ነው። የተፋወሱ ነው። ይሄ ተመስገን ነው። ሚዲያ ለመውጣት ፈለግን ነው። እስካሁን በሚዲያ ስላልተለቀቀን አሁን በሚዲያ ወጥተን ሁሉም ነገር አገልግሎቱን መቀጠል ስላለብን ነው። ሁለተኛ በህጋዊ ነው። አሁን አገልግሎቱን ሲሰጡ እርስዎ ከህዝብ የሚቀበሉት ገንዘብ የለም፣ የሚቀበሉት ብር የለም። ይህ ነገር እንዴት ነው የሚሆን? ግብር ደግሞ መንግስት ግብር ይፈልጋል፣ አመት ላይ ይከፍላል። እኔ እንዴት ነው የሚሆነው? የዳኑ ሰዎች ይከፍላሉ። የዳኑ ከዚህ ድነት ያገኙ ድነናል እርግጠኛ ሳይሆኑ ገንዘብ አንቀበልም፣ ድነናል፣ ከዚህ በሽታ ድነናል፣ ምን እናድርግ ብለው ሲከፍሉ በሉ እንግዲህ የቤት ኪራይና ግብር ክፈሉ ይባላሉ፣ ይከፍላሉ። ስለዚህ አሁን ይሄ ማለት እኮ እግዚአብሔር ትላንትና በችግር የነበሩ ሰዎች ዛሬ እዚህ መጥተው አገልግሎቱን አግኝተው ከዛ ችግር ተቀርፎላቸው ስራ ያልነበራቸው ስራ ኑሯቸው ታሙ የነበሩት ጤነኛ ሆነው ግን የራሳቸውን ህይወት ሲመሰርቱ ለደስታ የሚያደርጉት ነገር ነው እንጂ ክፍያ የለውም ማለት ነው። ስለዚህ እኮ ማለት እንደከፈሉም አይቆጠርም። ያ ማለት ነው ስራ ያልነበረው ሰው ስራ ሲኖረው የሆነ ነገር ማድረግ ላደረገው ሰው ሳይሆን ብቻም ሳይሆን ለእርሶም ብቻም ሳይሆን አገልግሎቱን ብዙ ሰዎች እንዲደርሳቸው ሲባል እዚህ መጥቶ የዳነውን ብቻም ሳይሆን ያልዳነውም ይሄን ቪዲዮ የደረሰው ሰው ፕሮግራም መደገፍ አለበት ማለት ነው። ስለዚህ ማገዝ አለበት። በጣም ጥሩ ግልጽ እንዲሆን ያያል። የሚያደርጉ ከሆነ ሙሉ ህብረተሰብ መጥቶ መዳን ይችላል። እስካሁን ወደ ሚዲያ ያወጣንበት ምክንያቱ ምንድነው? እንቅፋቶች በመሀል ይመጣሉ። ይሄ አባ ገብረ ማርያም በአባትነታቸው እያገለገሉ እንዴት ይህን ስራ ይሰራሉ የሚለው ነገር ምናምን አለ እና ኋላ ቀር ነገር ትተን የቀጣውን ነገሮች መማርና ማየት ይችላል፣ መረዳት። ስለዚህ ቤተክርስቲያን ኃላፊዎችም መጥተው ይህንን አይተው ተረድተው መሄድ ይችላሉ። ተከላቸው ብዙ አባቶችም እየመጡ ነው ይህን አገልግሎት ተሳትፏል። ነገር ግን አንዳንድ ሰዎች በመሀል ይመጣሉና እነኛ ሰዎች ወደ ተቃውሞ ነገሮች ይወስዱታል። ይሄ አባት አይፈቀድም። እንግዲህ እዚህ ላይ የሚያገለግለው ይህንን ስራዎች የሚሰሰቡ ያን እያደረገ እንቀጥላለን። ምናልባት እንዲሁም አንድ የረሳሁትን አስታወሱ። ቤተክርስቲያን የእርስዎ ዓላማዎት ከዋልድባ ገዳም ወደዚህ ሲመጡ ፈጣሪ እናታችን እመቤታችን ቅድስት ድንግል ማርያም ወደዚህ ስትልክዎት አንድ ቦታ ላይ ነበር የላከቻችሁ እና እዛ ቦታ ላይ ግን እኔም አጋጣሚ ተሳታፊ ሆኜ ተገኝቼ አባቶችን ቀርበን ለማናገር ቀርበን ሞክረናል። እዛ ቤተክርስቲያን ቀርቤ ቁጭ ብዬ ህዝቤን በነፃ ላገልግል የሚል ደብዳቤ ነበር ይዘው የቀረቡት እርስዎ። ያንን ተቀባይነት አላገኙም። ያ ቤተክርስቲያንም እምቢ አለች። ቤተክርስቲያንም የጠየቀችውን ነገር አውቃለሁ።
በወቅቱ እኔም ስለነበርኩና በዚህ አጋጣሚ ህዝባችን እንዲረዳ የምፈልገው ነገር ምንም እዛ ቦታ ላይ ለመጠየቅም ሄደናል። ቤተክርስቲያኖች በአሁኑ ሰዓት ምን እንደሆኑ አላቅም፣ እግዚአብሔር ይወቀው፣ ይህንን ነገር አይደግፉም። ለምን እንደሆነ አላቅም እንጂ አሁንም ቢሆን እርሶ ቤተክርስቲያን ላይ ሆኖ ማገልገልና ህዝብን ማገልገል የወደፊትም ጥያቄዎት ነው አላማዎትም ነው እና ስለዚህ ምናልባት ቤተክርስቲያንንም ለምን እምቢ ያሉ ብለን አንኮንንም። የነሱ ፍላጎት ነው የሚሆን። እግዚአብሔር ልቦናቸውን በመለሰ ሰዓት ገብተው አገልግሎቱን የሚሰጡ ይሆናል። ነገር ግን ይሄ ቪዲዮ የደረሰው ሰው በውጭም በአገር ውስጥም ያሉ ሰዎች፣ ስለዚህ አሁን የህዝብ መረዳት ያለበት አሁን ላይ ሰዎችን የሚያድኑ ሰዎች ወይንም ደግሞ ንጹህ የሆኑ ሰዎች ቤት ውስጥ ነው ተከተው ያሉት። አሁን ዛሬም ይሄን ከመቅረጻችን በፊት ብዙ እህቶች ወንድሞች መጥተዋል። ይች ቤት ሞልታ ነበረ። ነገ ከነገ ወዲያ ሰዎች እየበዛ ሲሄድ ይች ቤትም አትበቃም። እዚች ቤትም ተከራይተው ነው የሚኖሩት። የሚኖርባትም ለብቻ ነው። እዚህ ማደር ስለማይቻል ይች ለስራ ቦታ መከራይ ነው፣ እዛም ኪራይ ነው። ስለዚህ ይሄንን እስካሁን እግዚአብሔር ያደረገላቸው እህቶች እየከፈሉ ነው። ነገር ግን ምናልባት እኔ ችግረኛ ሆኜ ነው እዚህ የመጣሁት። ስለዚህ እንደኔ ተመሳሳይ ችግር ያለባቸው ሰዎች እንዲድኑ ሲባል የተሻለ ቦታ የተሻለ ቤትም ያስፈልጋል። ይህንን አገልግሎት በመጀመሪያ ሚዲያውን ይዩ፣ መጠው ያግኙ፣ ደርሰው ያለውን ነገር ይዩና ህዝብ መዳን አለበት የሚል አመለካከት አለኝ ካልተሳሳቱ። ይህን ጥሩ ሀሳብ ይህንን አገልግሎት ቤተክርስቲያን የምትቀበል በተደጋጋሚ ጠይቄያለሁ። ግን ይህን አገልግሎትና የእነሱ የሚፈልጉት አገልግሎት አልተገናኘልንም። ያው እስካሁን ድረስ በቤት ውስጥ ነው የምታገለግል። ሁለተኛ እዚህ ጋር የሚደረገው በሙሉ በጸሎት አለ። ጸሎት በምንም አይሆንም። ሌላ አሉ እንደዚህ እናሻለን እንደዚህ እናደርጋለን የሚሉ ብዙ አሉ። ነገር ግን ምን ያህል ድነት የለውም። ድነት ከእግዚአብሔር የመጣ እንጂ የእግዚአብሔር እጅ በረከት ያለበት እንጂ በፍጹም ሌላ ነገር አይደለም። ስለዚህ ይሄ በእግዚአብሔር የተሰጠ የጸጋ በረከት ከጸሎት ድርሳናቶች ጸሎት እየተደረጉ ገድላቱ እየተጸለዩ ሰላም ለኪ ጸሎት እየተጸለየ ዝም ብሎም አይደለም። የሰባቱ ቃለ መላእክት እየተጸለየ ጸሎተ ባትሮስ የምትባላለች ያቺ ጸሎት እየተጸለየች የ99ኙ ነገደ መላእክት እየተጸለየ ዝም ብሎ አይደለም እና ቁስለኛም የሚሄድ ነው፣ ታማሚም የሚሄድ ነው በጸሎት ነው። ከእግዚአብሔር የተለየ በፍጹም ሊደረግ የማይችል። እኛ በዚህ መንገድ ይህንን ነገር እያስተካከልን እንሄዳለን። ይሄ ነው። ከዛ በመቀጠል የእግር ማሽኑን እኔና ወደ እግር ማሽኑ እንሄዳለን። ሁለተኛ የእጅ ማሽኑን እናያለን።